ያንን ተከትሎ መሀይምነት የሚል ቃል ስንጠቀም ላስት ኔም የተጠራ ያለ አንድ ሰው አቤት ብሏል። ሳይጠራ ማለት ነው። ላስት ኔም የተጠርቷል። መሀይምነት ሲባል ላስት ኔም የተጠርቷል ብሎ አቤት ያለ ሰው አለ። እሱም ኃይለ አረፋይነ የተባለ አንድ የደደብ ሚዲያ አስኪያጅ ነው እና እርሱ እንዴት ስርዓት ልንይዝ እንደሚገባ ማስጠንቀቂያ ሰጥቶናል። እሱ ከፈቀደልን ሰዎች ውጪ አስተያየት መስጠት እንደማንችል ማስጠንቀቂያ ሰጥቶናል። አለዛ የትግራዋይነት ምስክር ወረቀታችን እንደሚነጥቀው ጠቅሶ ማስጠንቀቂያ ሰጥቶናል። እንግዲህ በትዕዛዙ መሰረት ስርዓት ይዘን የሚከተለውን አስተያየት ለመስጠት እሞክራለሁ ባጭሩ። እንግዲህ እንዳልኩት ይሄንን የሚለን አውስትራሊያ የሚገኝ አንድ የከብት ቀንድ ከዚህ ቀደምም እንዲሁ ስሜን አንስቶ የርዕዮትንም ስም አንስቶ ሲያብጠለጥል በዝምታ አልፌዋለሁ እኔ እና ይህንን ዝምታን አንደርስታንድ የማያደርጉት ነገር አለ። ያው ምንም አንደርስታንድ ስለማያደርጉ የሰውንም ዝምታ አንደርስታንድ ባያደርጉ የሚገርም ነገር አይደለም። አሁን ይሄንን በዚህ ወድመድህን በተባለ ጀነራል በኩል ኢንታየር ፖለቲካል ኮሚኒቲ ከህወሀት ውጭ የሚያስብ ከህወሀት ውጭ ያለ ባይቶና በለው ውናት በለው አረና በለው ወልዶ በለው ሳልሳይ ወያነ በለው ኤኒ ከህወሀት ውጭ ያለ በትግራይ ውስጥ ያለ ስለ ትግራይ የተቋቋመ የፖለቲካ ፓርቲ በሙሉ የጠላት ቅጥር ነው ብሎ ተናግሮ እንደገና አንድ እንሁን ምናምን ስለ መሰለ አርሰ ወሰነ ምናምን ሲያወራ ይሄ እልም ያለ መሀይምነት ነው። የሆነን የህብረተሰብ አስተሳሰብ በተለየ መንገድ የሚያይ ትግራዋይነትን ከህወሀታዊነት ጋር የሰፋ ኋላ ቀር አስተያየት ነው ብለን አስተያየት ሰጠን። አሁን እንዳልኩ ይሄ ኃይለ የተባለ ምልክ ከሰዎች አውስትራሊያ ነው የሚኖሩ። እንግዲህ አውስትራሊያ ያሉ ሰዎች ስለ ማህበራዊ ፍትህ የሚያውቁ፣ ለመናገር ነፃነት የሚያውቁ፣ ስለ ሀሳብ ተዋጽኦ የሚያውቁ ናቸው። አውስትራሊያ ካሉ ሰዎች ከተማረው ይልቅ ከአውስትራሊያ ካንጋሮች የተማረው ነገር ይበልጣል። አለማሰብ ነው። እንዲህ የሚለው ሰውዬ ራሱን የትግራይ ተቆርቋሪ አድርጎ ራሱን የህዝብ ተቆርቋሪ አድርጎ ነው የሚያወራው። እንግዲህ ይህን የሚለው በብልጽግና ፈቃጅነት በሻዕቢያ የተጨፈጨፉ ሰማዕታት በሚታሰቡበት ዕለት ስለነዚህ ሰማዕታት ግድ ሳይኖረው እነዛ ንጹሐን እንኳን ተገደሉ ብሎ ይጨፍር የነበረው አወል ስዒድ የተባለ ሰውዬ ደወለልኝ ብሎ የሚፍነከነክ ትንሽ ነው። እንግዲህ እንደዚህ ብሎ የሚያወራ የሚገርም አንዱ እኔን የከሰሰኝ እንግዲህ ስለ ምኒልክ እንዲህ ብሏል እንዲያ ብሏል ብሎ ስለ ምኒልክ ለማስረዳት የጠቀሰው ማን እንደሆነ ታውቃለህ? ስብሐት ኤፍሬም ነው። ከምስኩት እያለ ነው የሚውለው፣ ግን ሬፈረንሱ ስብሐት ኤፍሬም ነው። ምክንያቱም አሁን ተጸምዷላ እንደ በሬ አንድ መጽሐፍ መግለጥ ቢችል ስለ ምኒልክ ስብሐት ኤፍሬምን አይጠቅስም ነበረ። ያ አንድ የታሪክ መረዳት እንደሆነ ለዚህ ስቱፒድ ባይገባው እኮ አይገርመኝም። እኔ ግን ሬፈረንሱን ሳይቀር ነው ታውቃለህ ሻዕቢያን የሚያደርገው። ማለት ከግርድናው ብዛት አንድን ነጥብ ለማስረዳት ሬፈረንሱን ሻዕቢያ በማድረግ ጭምር ነው ሎያሊቲን የሚያረጋግጠው። እና በዛ ዝግጅት ይሄንን አስተያየት ጠቅሰን መናገራችንን ላለማንሳት ምን ይላል? ከኛ ካነሳነው ጋር ግንኙነት የሌለውን የወድመድህን ንግግር አንስቶ አቅርቦ ነው ለዚህ ነው እንግዲህ እንዲህ አይነት ነገር የተባለው ብሎ ያነሳው። እና ሂዝ አ ካወርድ ግልጽ ነው። ግን ወኔ ቢኖረው ያችን የንግግር ክፍል አሰምቶ ኦዲየንሱ እንዲፈርድ ማድረግ ነበረበት። ያንን ማድረግ አይችልም። ምክንያቱም ያ እዛ ጋር የተነገረው ነገር ምን ያህል አሳፋሪ እንደሆነ ቢያንስ ሰምሰንስ ኦፍ እንትን ነበረው ማለት ነው። እንግዲህ ስለ ስርዓት አሁን ሊነግረን የሚሞክረው ጀግኖችን አትንኩ ወዘተረፈ እያለ የሚያቀራራው ሰውዬ እንደነ ጀነራል ጻድቃን የመሳሰሉትን ሰዎች እና እንደዛ አይነት አስተሳሰብ ያላቸውን ሰዎች በመዥገርነት መስሎ በአደባባይ ላይ እነሱና መሰሎቻቸው እንዲረሸኑ እንዲገደሉ ጥሪ ያደረገ ወንጀለኛ ነው። እና የርዕዮት ተከታዮችን ለምንድን ነው ርዕዮትን በገንዘብ የምታግዙት ምናምን ብሎ ሊያወራ ሞክሯል። እንዴ ታዲያ እኛ ከተከታታዮቻችን ውጭ ሌላ የለን? ለህወሀት ጽሕፈት ቤት እንዳልተ አልተቀጠርን፣ ራሳችንን አላስገረድን። የሀሳብ ነፃነታችንን ጠብቀን የምናቀርበውን ሀሳብ የደገፉ ሰዎች ለርዕዮት የሚቻላቸውን ያደርጋሉ እንጂ እኛ ለህወሀት ጽሕፈት ቤትና ጽሕፈት ቤቱ ለሚመድባቸው ባለሀብቶች እንዳንተ አልተከራየንም፣ አልተገረድንም። በዚህ ምክንያት ነው ተከታታዮቻችን የምንሰራውን ወደው ፈቅደው ብትቀጥሉበት ይሻላል ብለው ያረጉትንም የሚያረጉት ማለት ነው። እና ስለ ብርሃኑ ወልደመድህን ሲናገር ምን ብሏል መሰለ? እሱ እኮ አለ ልብሱን ነክተውት የሚፈውስ ሐዋርያ ነው አለ። ልክ እንደ ኢየሱስ ልብሱን ስትነካው የሚፈውስህ ሐዋርያ ነው አለ።
ማይ ጋድ ከዚህ በላይ እኔ ይሄ ድፍረት ነው ለቆ እንትን ነው የሚቀዱት ከሻዕቢያ ጋር እንዲህ አይነት ኖር ሲነገር ዝም ብሎ ማየት አለበት ብዬ አላምንም። ምክንያቱም በጣም አሳፋሪ ነው ማለት ከዚህ በፊት አንድ ነገር አይቼ ነበር። ወደ አንተ አሻግረዋለሁ አሉ ላይ ብዙ ጊዜ መውሰድ አልፈልግም እዚህ ላይ ግን እኔ የህግደፍ ባሪያ ነኝ ያለ አንድ አስተያየት አይቼ ነበር። ልክ ነው፣ የህግደፍ ዕቃ ነኝ፣ የህግደፍ ባሪያ ነኝ ያለ። አሁን ይሄ ሰውዬ ብርሃን የሚባለው ሰውዬ እኮ ልብሱን ነክተኸው ይዳናል፣ ብርሃነ ወድ መድህን ኢየሱስ ነው ብሎ የሚያምን ሰውነቱን የካደ የብርሃነ ወድ መድህን ፍጡር ነኝ ብሎ ያመነ አሻንጉሊት ነው። ይሄን ራሱ ያመነውን ነገር ይዘህ ያ አንተ ሰው አይደለህም እኮ ራስህ ሰውነትህን ክደሃል። ብርሃነ ወድ መድህን አምላክ ነው ወይም ፈዋሽ ነው፣ ልብሱን ስትነካው የሚፈውስ ሰው ነው ብለህ ድድብናህንና ኋላ ቀርነትህን አሳይተሃል ብትለው ያው ፎር ሂዝ ኒክል ሄድ ጭንቅላቱ ይፈነዳል ነገር ነው። የተማረው ምንድን ነው ጉድጓድ መቆፈር ነው ምናምን ይላሉ። የጭንቅላቱን ድንቁርና ቢቆፍር የተሻለ ይጠቀም ነበር በነገራችን ላይ። እና እንኳን እንዲህ ያለ በብርሃነ ነጋሽ የተነገረ በወጣቶች ህይወት ላይ በጣም የከፋ መዘዝ የሚያስከትል ድንቁርና እና መሀይምነት ቀርቶ ማንም ከትችት የሚሆን አይደል። የትግራይ ህዝብ በፍጹም ከበባ ውስጥ በነበረበት ጊዜ ሁሉ እኮ በነገራችን ላይ እነ ወድ መድህን እየወጡ ይታከሙ ነበር። ያንን ህክምና እነሱ በሚያገኙበት ወቅት የትግራይ ህዝብ ክትባት ማግኘት አይችልም ነበር። ለህይወት ማቆያ የሚያስፈልጉ መድኃኒቶች ማግኘት አይችልም ነበር። ቤዚክ የሆነ የማዋለድ ጤና ጣቢያዎቹ ምኖቹ ወድመውበት ነበር በዘረፈጅ ኃይላት። ያ ግን እነሱን ኢምፓክት አላረጋቸውም። እነሱ የሚያወሯት ትግራይ ያቺ ሲጅ ውስጥም ሆና እነሱን ህክምና የማትከለክለዋን ትግራይ ነው የሚያወሩት። እና ራሱ ይሄ ኃይለ አረፋይን የተባለው ግለሰብ ቅዱስ ነው በልብሱ እንኳን ይፈውሳል ያለው ጀነራል ብቻ ሳይሆን ይሄ አሁን የምናወራው ኃይለ አረፋይን የተባለም ሰው እልም ያለ ደደብና መሀይም ነው። እንዴት ስለ ፖለቲካ እየተወራ አንድ በፖለቲካዊ ጉዳዮች በወታደራዊ ጉዳዮች እመራለሁ የሚል ሰው ልብሱ ተነክቶ ይፈውሳል ብለህ ለማውራት ያክል ደደብ ከሆንክ ስምህን የጠራሁት እና አሜን ዝምታን ትራንስሌት የምታደርግበት የአእምሮ ክፍል አይደለም። ቤዚክ ኮንሰፕት ቤዚክ ኮመን ሰንስ እንደሌለ አውቃለሁ። እና ይሄ የነሞንጆሪኖ ቅጥር በህወሓት ጽሕፈት ቤት እየተሰማራ የሚያወራ ደግሞ እዛ ላይ ከወርቅና ከደም የወርቅና የደም ገንዘብ ነው የሚላክለት። ቤዚክሊ የሚሰራውን በዛ ነው። ሌሎችን ራሱ የጀግኖች ጠባቂና የዛ የማንነት የትግራዊነት ብሔር ማረጋገጫ። ያንተ አስተሳሰብ ለትግራይ ብሔር ስድብ ነው። ከኔ ውጭ ያለ ማንም ሰው እንደኔ ካላሰበ ትግራዊ አይደለም ጠላት ነው ብሎ ማለት የብሔሩ ስድብ ነው። ኤኒዌይስ ቀጥል። ያ ምንጩ አንድ ስለሆነ ነው። ከኤርትራ በኩል ያሉት የሻዕቢያ ገረዶች እና በህወሓት ጽሕፈት ቤት ኢንፋክት አሁን ህወሓት ለማለትም ይከብዳል። የአንድ ቤተሰብ እንዳፈትለ ብዬ የምጠራው እኔ ማለት ነው። የዛ ቅጥረኛ ሆኖ የሚሰራ ኃይል ተመሳሳይ የሆነ ባህሪም ነው ያላቸው። መሪዎች ለምን ይነካሉ የሚል በመሰረቱ ዜጎች በተለይ ተቋማት ሚዲያን የሚያሰለ ተቋም ደግሞ መሪዎች የሚኖራቸውን ሕጸጽ ነቅሶ በማውጣት ዜጎች በዛ የተገባ ረዳድ እንዲይዙና መሪዎቻቸውን እንዲኮረኩሙ ማስቻል ነው። የእሱ ደግሞ ግልባጩ መሪዎችን የመከላከልና መሪዎችን የተቹ ሰዎች በግለሰብ ደረጃ የመግጠም ኃላፊነት ነው የሚወስዱት እና እጅግ ይገርማል። መሪዎቹ እኮ እዛ የሆኑት ሊተቹ፣ ሊሞገቱ፣ ቻሌንጅ ሊደረጉ ነው አይደለም። የህወሓት የመሰለ ስብስብ እጅግ የዘቀጠ በሁሉም መለኪያ የወደቀ አመራር ይቅርና በጣም የተሻለ አመራር አላቸው በሚባሉት ሀገራት፣ በሰለጠኑ ሀገራት ያው ሰውየው የገለጽከው ሰውም በሚኖርበት ሀገር ጭምር ማለት ነው መሪዎች ይተቻሉ። እና መሪዎች በሚተቹበት ሀገር ሆነ እንዴት መሪ ይተቻል ብለህ በግል እኔ ልግጠምልህ በአንተ ፈንታ ብለህ በመሪው ማለት ነው። ለዛም ይሄ እኮ ለዛ ነው። ይሄ ማለት ውሃ ውስጥ ሆኖ የማይረጥብ እንቁራሪት ነው ማለት። እንዴት አንተ ውሃ ውስጥ ሆነ አትረጥብም እንዴ? አውስትራሊያ እየኖረ አንተ ከአውስትራሊያ እሴት ምንም ነገር አይማርም? ምን አይነት ኢምፕሬግናቢሊቲ ነው ይሄ? ደግሞ እኮ ስለ ሞራል ትምህርት ሊሰብክ የሚሞክረው እዚህ ታስታውሳለህ። እኔ ወደ ርዕዮት መጥቶ እንደውም ፕሮግራም ይሰራበት ተብሎ አይ ቅር ግድ የለም ብለን አልፈነው ነው እንጂ እዚህ መጥቶ ታመምኩ ብሎ በጉዳዩ የሌሉበትን ሰዎች ስም አጥፍቶ
በሽታውን ሳይቀር ሞኔታይዝ ለማድረግ የሞከረ ስግብግብ እኮ ነው። በሽታ ሞኔታይዝ ይደረጋል። በሽታ ሞኔታይዝ እንደሚደረግ ያየሁ በሱ ነው። ያን የተፈጠረው ነገር በቦታውም ስለነበሩ ዲቴይሉ አውቃለሁ። እጅግ አሳፋሪ ነው። ለማንኛውም ምን ለማለት ፈልጌ ነው እኔ በነገራችን ላይ ያ በብርሃነ ነጋሽ ወድ መድህን የተባለው ጀነራል በሌላ ሚዲያ ወጥቶ ያንኑ አስተያየቱን አስተባብሏል። ተሳስቻለሁም ጭምር ብሏል። ሁሉንም ድርጅቶች ማለት አልነበረብኝም ብሏል። አሁን ምን እንደሚል ያ የተከላከለለት ሰው አላቅም። ማለት እኔ ለማለት የፈለግኩት በአዲስ አበባ የተመሰረቱ ድርጅቶች ለማለት ፈልጌ ነው እንጂ ትግራይ ውስጥ ያሉትማ ለትግራይ ህዝብ የሚታገሉ እንደሆኑ እኔ ጠንቅቄ አውቃለሁ እና ስህተት ነው ብዬ መለየት ነበረብኝ። ከትግራይ ውጭ ሆኖ አዲስ አበባ የተመሰረቱ የምትል አረፍተ ነገር ባለማካተቴ በደምሳሳው ሁሉንም በመጥራቴ ተሳስቻለሁ ብሎ ሚዲያ ላይ ቀርቧል። በነገራችን ላይ ከዛ በኋላ በጣም ደስ ይለኛል። በነገራችን ላይ ያኔ ከብልጽግና ጋር መስራት አለመስራት ይሆናል ጉዳዩ ማለት ነው። አሁን ይሄንን እስክትል ድረስ በነገራችን ላይ ይህን ማለቱን አልሰማሁም። ይሄንን ካለም ይኸው አመሰግነዋለሁ። አደባባይ መጥቶ ማስተካከል መቻልም ትልቅ ነገር ነው። ያቺ አስተያየት ግን በጣም አውዳሚ አስተያየት ነው። ደግሞ ቲፒካል ህወሓታዊ አስተያየት ቻሌንጅ መደረጉ ነው። በነገራችን ላይ ክሬዲቱ የሚገባው ቻሌንጅ ላደረጉት ርዕዮትን ጨምሮ ማለት ነው። ቻሌንጅ ስለተደረገ ነው ወጥቶ። ለምንስ በአንድ ሚዲያ በፓርቲ ሚዲያ ልሳን ወጥቶ ጄኔራል የሰራዊት አካል የሚል ይናገራል የሚለውን በሌላ ያው የህወሓት አፊሌትድ የሆነ ሚዲያ ነው፣ ግን ስቲል ወይን አይደለም በሌላ ሚዲያ ቀርቦ ይሄ ነገር እንትን ብያለሁ። በነገራችን ላይ ግን ኢቭን አዲስ አበባ የተመሰረቱት የሚለው አዲስ አበባ የተመሰረተ እኮ እኔ አንድ ነው የማውቀው፣ እሱም ስምረት ነው። የተቀሩት ሁሉ ትግራይ ውስጥ ናቸው። እና ለአንድ ፓርቲ ብሎ ሁሉ ፓርቲ አንድ ላይ ሰብስቦ እንትን ማለት ውስጥ ነው። በነገራችን ላይ ሌላ ይሄ ብቻ አይደለም ግን የተሳሳተው ሌላ ብዙ የተሳሳተው ነገር አለ። ለምሳሌ የትግራይን ህዝብ የሚያድን ፕሮግራም ያለው ህወሓት ብቻ ነው፣ ፕሮግራሙ ተይዟል ብሏል። ያንንም እኮ እንደ ስህተት ካላነሳ ስቲል እዛው ላይ አፍርሶታል። ለዛች አስተያየት እሷን ተመርኩተን ለማንኛውም በዳያስፖራና በምሁራን አካባቢ እየገጠመን ያለ ችግር እንደ ትግራይ ኦፍኮርስ ኤሪትራናይዜሽን ኦፍ ትግራይ ሀፐን እያደረገ ስለሆነ አሁንም የኤርትራ ምሁራኖች ህግደፍን ወይም ሻዕቢያን የሚደግፉ ሁሉም እውቀቶች ከሳህል ነው የሚመነጩት ብሎ ያምናል። ይህንን ወደ ህወሓቶች ሲያስተላልፉት በዳያስፖራም እየኖሩ ትምህርትም ቀመስ የሆኑ የትግራይ ተወላጆችን ህወሓት የሚደግፉት ሁሉም መድኃኒቶች ከደደቢት ነው የሚመነጩት ብሎ ያው ስያሜም የሚዲያውም ስያሜ እስከ መስጠት የደረሰ ነገር አለ እና ይሄ በልብሳቸውን በመንካት መዳን ይቻላል የተባለው ደግሞ አንድ ኤርትራዊት በኤርትራ ቴሌቪዥን ቀርበው ኢሳያስ ከጨበጠኝ በኋላ አፌ የሆነ ተጣሞ ነበረ መሰለኝ፣ አፋቸው የሆነ ዲስኤቢሊቲ የሆነ ችግር ገጥሟቸው ነበረ እና ያ ተስተካክሏል ኢሳያስ ካገኘው በኋላ የሚል ምስክርነት እንዲሰጡ ተደርገው ነበር እና ይህ አስተሳሰብ ትግራይ ውስጥም አለ። ከኤርትራ ትንሽ ቢሻል ነው እንጂ እኮ በዳያስፖራው እንደዚህ አለ። እንዲያውም በዚህ አጋጣሚ አንድ ምሳሌ ብልስጥህ፣ የሆኑ ሴትዮ አንድ ኤርትራዊ እጅግ የተማረ ደረጃው ፕሮፌሰር የደረሰ እና በአውሮፓና በአሜሪካ በትልልቅ ተቋማት የሰራ እንደሆነና ለልጃቸው ጥሩ ባል ሊሆን እንደሚችል ተነግሯቸው ለጋብቻ ማለት ነው እና ምንድነው ያላችሁት ይሄ ሰውዬ ብለው ጠየቁና ያው የተለመደ ነው በህብረተሰባችን እንደምታውቀው ምን አለው ምናምን ይባላል። ፕሮፌሰር ነው የተማረ ነው በውጭ ሀገር ይኖራል ምናምን ሲሏቸው ኦኬ ጥሩ ግን ሻዕቢያን ይደግፋል አሏቸው። የህግደፍ ደጋፊ ነው እና የሁሉ ትምህርትና ስደት ሻዕቢያን ለመደገፍ ነው ወይ ብለው ነው የጠየቁት። እና በትግራይ በኩልም ፕሮፌሰር ምናምን ደርሰው ይህ ሁሉ ፕሮፌሰርነት የሁሉ ትልልቅ ተቋም መስራት አሁን ያለው ህወሓት እየፈጸመው ያለ ነገርና ያ ስብስብ የወረደበት የዘቀጠበት ደረጃ ኮስሞቲክስ በመቀባት ሜካፕ በመቀባት ለመሸፋፈን መሞከር ምን ያደርጋል? መማሩ መሰደዱስ ምንድን ነው ጥቅሙ? በአውሮፓ በአሜሪካ በአውስትራሊያ መኖር ውስጥ ምንድን ነው ጥቅሙ? እዛ ያለው የተሻለ የህብረተሰብ አስተሳሰብና ዘመናዊ ፖለቲካ ስርዓትም ወደ